ሰማዩ የእርሱ ነው። እንደ ልቡ ይበርበታል፣ እንዳሻው ይጋልብበታል። ሰማየ ሰማያትን እየሰነጠቀ በከፍተኛ ፍጥነት እንደ ተወርዋሪ ኮከብ መክነፉንም ያውቅበታል። ግዙፍ አካሉ አያግደውም። ዓይኑ የሩቁን አቅርቦ ለማየትም የተሰራ ነው። እያንዳንዱ የዓለም ፍጥረታት ለዚህ ምድር ውብ ናቸው። የተለየ ልዩ ተፈጥሮም ታድለዋል። የአንዳንዱ ፍጥረት ጸጋ ግን በሰው ልጆች ዘንድ ሲታይ የሚሰጠው ትርጓሜና እይታ ከፍ ይላል። ይህ የሰማዩ ንጉሥ የጥንካሬና አይበገሬነት፣ የከፍታና የመታደስ፣ የአትኩሮትና የታማኝነት ምሳሌ ነው። የሐቅ፣ የጀግንነት፣ የነጻነትም ተምሳሌት ነው። ንስር በኢትዮጵያ ጥንታዊ ስነ ጽሑፍ ውስጥ ንስር የትንሣኤ ሙታን አርቆ የማሰብ ወደ ላይ የመምጠቅና የመነጠቅ የጥበቃና የምናኔ ተምሳሌት ሆኖ ተገልጧል። ግብፃውያን ደግሞ የተቀበሩ ሰዎች አጋንንት እንዳይደርሱባቸው በመቃብራቸው በር በድንጋይ ላይ የንስርን ምስል ያስቀርጹ ነበር፣ ይጠብቃቸዋል ብለው። በግሪክ አፈ ታሪክ የአማልክት ንጉሥ የሚባለው ዚዮስ በንስር የሚመሰል ነበር። ጥንታውያን የአሜሪካ ሕዝቦች እጅግ ለሚያከብሩት ለሌላ ወገን ሰው የንስርን ላባ በመስጠት ክብራቸውንና ፍቅራቸውንም ይገልጡ ነበር። ሞቼ የተባሉት የፔሩ ሕዝቦችም ንስርን ያመልኩ ነበር ይባላል። ንስር ይህን ያህል ቦታ በሕዝቦች ባህል ውስጥ ሊይዝ የቻለው በተፈጥሮ በታደላቸው የተለያዩ ጸጋዎች የተነሳ ነው ይላሉ። ንስር ምድቦ ከአዋፍ ወገን ሲሆን ተፈጥሮ የሰጠችው ድብቅ ምስጢራዊ ጸጋ ግን የተለየ ያደርገዋል። ስለ ንስር ጠልቀን ከማወቃችን በፊት ግን 68 አይነት የንስር ዝርያዎች መኖራቸውን መገንዘብ ይገባል። እነዚህ 68 የንስር ዝርያዎች ሳይንሱ ለአራት መድቦ ይከፍላቸዋል። ከአካላቸው መጠን፣ ከቅርጻቸው፣ ከሚያዘወትሩት የምግብ ምርጫ ተነስቶም ታዲያ በዚህ ዝግጅት የእነዚህን የበርካታ ዝርያዎች የጋራ ባህሪ ላይ አተኩረን እንደምንጨዋወት ልብ በሉም። ንስሮች እንደ ዝርያቸው አይነት እስከ 10 ኪሎ ግራም ድረስ ይመዝናሉ። የክብደታቸውን 4 እጥፍ የሚመዝን እንስሳን ግን ማደን ተክነውበታል። ክንፋቸውን ሲዘረጉም ከጫፍ እስከ ጫፍ 2 ሜትር ከግማሽ ድረስ የሚረዝሙም አሉ። ከንስር ዝርያዎች ግዙፉ ፊሊፖይን የተባለው ነው። የንስር ክንፎች ለፈጣን በረራ የተሰሩ ናቸው። በሰዓት እስከ 250 ኪሎ ሜትር ድረስ መብረር ይችላሉ። አንድ ንስር 7000 የሚደርሱ ላባዎች ሰውነቱን አልብሰውታል። ሌላው ጠቃሚ የሰውነት ክፍላቸው ደግሞ ጥፍራቸው ነው። እንደ ስል ቢላዋ ተስለዋል። ተምዘግዝገው በረው ዓይናቸውን የጣሉበትን እንስሳት ወግተው ይይዙታል። በዚያ ሹል ጥፍራቸው ድንጋይ የለበሰችው ኤሊም አታመልጥም። በጥፍሩ ይይዛትና ወደ ላይ ወደ ሰማይ ይበራል። ወደ ታች ቁልቁል ቋጥኝ ላይ ይጥላታል። ጠንካራ አካሏ በትንትኗ አውጥቶ ምግብ ትሆንለታለች። ንስር እጅግ አስደናቂ የሆነ የማየት ችሎታ የተሰጠውን ፍጡር ነው። እስከ 5 ኪሎ ሜትር በሚደርስ ርቀት ውስጥ አንዲትን ትንሽ ጥንቸል አንጥሮ ማየት ይችላል። የንስር ዓይን ከጭንቅላቱ በተነጻጻሪ ሲታይ እጅግ ትልቅም ነው። የሰው ጭንቅላትን ያህላል። ለምሳሌ አንድ 10 ኪሎ ግራም የሚመዝን ንስር 91 ኪሎ ግራም የሚመዝንን ሰው ጭንቅላት የሚያህል ዓይን አለው። በንስር ዓይን ውስጥ በ1 ሚሊሜትር ስኩዌር ረቲና 1 ሚሊየን ለብርሃን ስስ የሆኑ ሴሎች አሉት። ሰዎች 200 ሺህ ብቻ ነው ያለን። የንስር 1/5 ማለት ነው። ሰው 3ቱን መሠረታዊ ቀለሞች ብቻ ማየት ሲችል ንስር ግን 5ቱን ማየት ይቻለዋል። ይህም ከሩቅ አንጥሮ በማየት ንስርን የሚስተካከለው እንስሳ እንዳይኖርም ያደርገዋል። የሚቀራረቡትም እንደ ጭልፊትና ጉጉት ያሉ አዕዋፋት ናቸው። የሚፈልገውን ለማሰስ እስከ 100 ኪሎ ሜትር ዙሪያ ይዞራል። ሲያገኝ ግን ሌላውን ነገር ሁሉ ትቶ በሚያድነው ነገር ላይ ብቻ ያተኩራል።
ሁሉ አማረሽን ገበያ አታውጧት የሚለው ብሂል በንስር ዘንድ ቦታ የለውም። የሚፈልገውን ካወቀ ሙሉ ትኩረቱ እሱ ላይ ብቻ ነው። ከትኩረቱ ደግሞ ፈጽሞ ንቅንቅ የለም። ምንም አይነት ግርዶሽ፣ ምንም አይነት መሰናክል፣ ምንም አይነት መደለያ አያዘናጋውም። ደግሞም ተስፋ በፍጹም አይቆርጥም። የዚያን ያደኑን ነገር በንቃትና በትጋት እስከ መጨረሻ ይከታተላል። እንዲሁ ተጣርፎ አይወረወርም። ምቹ ጊዜና ሁኔታን ይመርጣል። የተመቸው ሰዓትና ሁኔታ ሲገጥሙለት ትኩረቱን በሙሉ በአንድ ሰብስቦ ቁልቁል በፍጥነት ይወረወራል። ከመቼው ወደ ታች ተምዘግዝጎ ሹል ጥፍሮቹን ዘርግቶ እንደ ተቀለበ ታዳኙ ሳይገባው ራት ሆኗል። ንስር በምንም አይነት የሞቱ እንስሳትንም አይበላም። ነፍሳቸው የወጣ እንስሳትን ረሃብ ቢበረታበት ጠኔ አቅም ቢያሳጠው እንኳን ይጠየፋል። እያንዳንዱ ምግብ በዓይኑ ተመትሮ በኢላማው ስር ወድቆ በሹል ጥፍሮቹ ተይዞ ነው ወደ መንቁሩ የሚቀርቡት። በሕይወት ያለውን እንስሳ የገባበት አሳዶ ከተደበቀበት ጠብቆ አድኖ ይበለዋል እንጂ እርሱ እንደ ቁራና ጥንባንሳ የሞተ ላይ አያንሻብብም። ታዲያ ንስር አጥቢ እንስሳት የሆኑ አዋፋትን አይምርም። እንደ እባብ ያሉ ተሳቢ እንስሳት የሆኑ የውሃ ውስጥ ዓሣ በኢላማው ስር ይዋሉ እንጂ ፍጹም አይምራቸውም። ግዙፉ ንስር ከእርሱ በክብደት የላቁ እንደ ፍየልና በግ ያሉ እንስሳትንም ቁልቁል ከከፍታ ላይ በመልቀቅ በመሬት ስበት ይገላቸዋል። ብልህ እንደመሆኑ እንስሳቱን በቀላሉ ሊገላቸው ስለማይችል ወደ ላይ ከፍ ብሎ ቁልቁል ጠንካራ አለት ላይ ይከሰክሳቸዋል። ያኔ አጥንታቸው ሳይቀር ይደቃል። ንስር ለአውሎ ንፋስ፣ ለጠቆረ ሰማይና ለዶፍ ዝናብም እጅ አይሰጥም። ወጀብ ፍጹም አያስፈራውም። ይልቁንም ሳይወደውም አይቀርም። ሌሎች አዋፋት ከዝናብ ለመጠለል በዛፍ ቅርንጫፎች ውስጥ ይደበቃሉ። ንስርን በጠቆረ ሰማይ ዝናብ ያዘለ ደመና ላይ አየሁ ያለ እርሱ ውሸታም ነው። ወጀቡና አውሎ ንፋሱ ገና ሲጀምር ንስር የንፋሱን ኃይል በመሞገት የራሱን ጥንካሬ ይለካበታል። የንፋሱን አቅጣጫ በመከተል ከፍ እያለ ወደ ላይ ሽቅብ ይበራል። ራሱን ወደ ላይ ለማምጠቅና የከፍታውን ጫፍ ለመጨበጥ ይጠቀምበታል። የደመና ርብርቡን አልፎ ርቆ በመውጣት ዝናቡን ቁልቁል ይመለከተዋል እንጂ አያገኘውም። ክንፉን ብቻ ዘርግቶ ከደመና በላይ ይንሸራሸራል። ይህን ልዩ ስጦታ ያገኘው ንስር ብቻ ነው። ታዲያ ዋናው ጥያቄ መሆን ያለበት ንስር ከምድር እጅግ ርቆ በሰማይ ከፍ ብሎ እንዴት ይተነፍሳል ነው። የችሎታውን የቸረው ግዙፉ ሳምባው ነው። የሰው ልጅ ከፍተኛ ተራራ ላይ ሲወጣ እንኳን ኦክሲጅን ሳስቶ ይቸገራል። የንስር ሳምባና በክንፉ ላይ ያሉት ደም ስሮቹ ለዚህ የተሰሩ ናቸው። ንስር እስከ 11000 ጫማ ከፍታ ላይ ይበራል። ይህ ማለት አነስተኛ አውሮፕላኖች የሚበሩበት ነው። ንስር ዕድሜው ረጅም ነው። እስከ 70 ዓመት ሊኖር ይችላል። የንስር ጫጩት የቤተሰቦቹን ጎጆ ጥሎ ራሱን የሚችለው በ4 ወይንም በ5 ወሩ ነው። ለመራባት ደግሞ የሚደርሰው በ4 ወይንም በ5 ዓመቱ ላይ ነው። ዕድሜው ሲደርስ ሴቷ ንስር ባለማግባት ስትፈልግ አንድ እንጨት ታነሳና ወንዱን እየተከተላት ወደ ላይ ትመጥቃለች። እስከ ሰማይ ጥግ ከደረሰች በኋላም ያንን እንጨት ትለቀዋለች። ያን ጊዜ ወንዱ እንጨቱ መሬት ከመድረሱ በፊት በፍጥነት በመወርወር መያዝና ለሴቷ መልሶ ማምጣት ይጠበቅበታል። ሴቷም እንጨቱን ተቀብላ እንደገና ወደ ቀጣዩ ከፍታ ትመጥቅና እንጨቱን መልሳ ትጥለዋለች። አሁንም ወንዱ ንስር ከእንጨቱ የውድቀት ፍጥነት ቀድሞ ያንን እንጨት በመያዝ ለሴቷ ማቅረብ ይጠበቅበታል። እንዲህ ያለው ፈተና ወንዱን ለሰዓታት ያህል ይጠብቀዋል። ከፍታው እየጨመረ እንጨቱም ይበልጥ እየተወረወረ ይሄዳል። ሴቷ ንስር ወንዱ ንስር ፈጣንና የተወረወረለትን ለመያዝ ያለውን ቆራጥነት እስክታረጋግጥ ድረስ ፈተናው ይቀጥላል። በመጨረሻም ቆራጥና ፈጣን ማንኛውም ችግር የማይበግረው መሆኑን ስታረጋግጥ ያኔ ባልነቱን ትፈቅድለታለች። ሚስት ካገኘ ወዲህ ከእሷ ሌላ ወደ ሌላ ሴት አይሄድም። ታማኝ ነው።
እሷም እንደዛው። ሴቷ እንቁላል የመጣያ ጊዜዋ ሲደርስ ባልና ሚስቱም እንቁላል ለመጣያ ምቹና ተስማሚ የሆነውን ቦታ ያፈላልጋሉ። ያ ቦታ ማንኛውም አይነት ጠላት የማይደርስበት ከከፍታዎች ሁሉ በላይ የሆነና ከማንኛውም አይነት አደጋ ራሳቸውንና ልጆቻቸውን ለመከላከል የሚመች መሆን አለበት። ቦታው በባልና ሚስቱ ከተመረጠ በኋላ ወንዱ ወደ መሬት ወርዶ እሾህ ለቅሞ ወደ ተራራው ያመራል። በዚያም እሾሁን ይደለድለዋል። ከዚያም አስፈላጊ የሆኑ እንጨቶችን ሰብስቦ ይመጣና በእሾሁ ላይ ይደርበዋል። አሁንም እሾሁን ሰብስቦ ወደ ጎጆ ያመራል። በእንጨቱም ላይ ይረበርበዋል። በመቀጠልም ለስላሳ ሳር ያመጣና በእሾሁ ላይ ያነጥፋል። በመጨረሻም ላባዎቹን አንጥፎ ምቹ ያደርገዋል። በጎጆ ዙሪያ የተደረገው እሾህም ዙሪያውን ከጠላት ይከላከላል። ንስር ትዳሩን በእኩልነት ነው የሚመራው። ወንዱ ንስር ጎጆውን ሰርቶ ሲጨርስ ሴቷ ወደ ጎጆ ትገባና እንቁላል መጣል ትጀምራለች። ትዳርን በእኩልነት ነው የሚመሩት። እርሷ እንቁላል ስትጥል፣ እርሱ ደግሞ አካባቢውን ከጠላት ይጠብቃል። ወደ መሬት እየተመላለሰም ምግብ ይሰበስባል። ልጆችን መመገብ፣ ማሳደግ፣ በረራ ማለማመድ፣ ከጎጆአቸው ርቀው እንዲያድኑ ማሰልጠንም የሁለቱም የጋራ ኃላፊነት ነው። ድርሻ ይካፈላሉ እንጂ አንዱ የበላይ አንዱ ደግሞ የበታችም አይሆንም። ንስር ለጫጩቶቿ የምታደርገው ፍቅር በጣም አስደናቂ ነው። ጫጩቶቿ በሚፈለፈሉበት ጊዜ የጎጆው እንጨት እንዳይጎረብጣቸው በደረቷ አካባቢ የሚገኘውን ስስ የገላዋን ላባ በመንጨት ትጎዘጉዝላቸዋለች። ጫጩቶቹም በምቾት ደስ ብሏቸው በአካሏ ቁራጭ ላይ ይተኛሉ፣ ይሞቃቸዋልም። የንስር ጫጩቶች አምሮና ደህንነቱ ተጠብቆ በተሰራው ጎጆ ይፈልፈሉና ወላጆቻቸው እየመገቧቸው እዚያ ጥቂት ያድጋሉ። ለአቅመ ንስር ሲደርሱ የምቾቱ ጊዜ ያበቃል። ሴቷ ንስር ጫጩቶችን ከጎጆዋ እያወጣች አለቱ ላይ ትጥላቸዋለች። ጫጩቶቹ በፍርሃት ይዋጡና ተመልሰው ወደ ጎጆአቸው እየዘለሉ ይገባሉ። ይህ እንግዲህ ማደፋፈሪያ ነው። የማያድሩበት ቤት አያመሻሹበትም ይባል የለም። ለጥቂት ጊዜያት እንዲያ ታለማመዳቸውና በቀጣዩ ጊዜ ከጎጆ አውጥታ ወደ አለቱ በመጣል የጎጆውን ለስላሳ ክፍል ታነሳባቸዋለች። እነርሱም እንደለመዱት ወደ ጎጆው ሮጠው ዘለው ሲገቡ እሾሁ ይቀበላቸዋል፣ ያቆስላቸዋል፣ ይደማሉ። እነርሱም እንዲያ የሚንከባከቧቸው እናትና አባታቸው ለምን እንደሚያሰቃዩአቸው ግራ እየገባቸው ወደ አለቱ ተመልሰው ይወጣሉ። ከጎጆው ውጪ በአድናቆት መቆማቸውን የምታየው እናታቸው ከአለቱ ገፋ ታደርጋቸውና አየር ላይ እንዲንሳፈፉ ትለቃቸዋለች። ለመጀመሪያ ጊዜ አየሩን የቀዘፉት ጫጩት ንስሮች በፍርሃትና በድንጋጤ ተውጠው ወደ ታች ሲወረወሩ አባታቸው ይመጣና ከመውደቃቸው በፊት ቀልቦ በትከሻው ተሸክሞ ወደ አለቱ ያወጣቸዋል። እናት ስትወረውር፣ አባት በአየር ላይ ሲቀልብ፣ ልጆቹም ሲወረወሩና ሲጨነቁ፣ አባታቸው ሲቀልባቸው ሲደሰቱ ጥቂት ጊዜያት ያልፋሉ። በአካል እየጠነከሩ ከመከራውም ከደስታውም እየተማሩ አካባቢውንም እየለመዱት ይሄዳሉ። በመጨረሻም ራሳቸውን ችለው ይበራሉ። ንስር በማለዳ ተነስቶ ሁልጊዜ ከአፉ በሚወጣ ፈሳሽ ቅባት መሰል ነገር የክንፎቹን ላባዎች ይቀባል። ይህም ቀን በሚበርበት ጊዜ ክንፎቹ የንፋሱን ግፊት ለመቋቋም ጥንካሬ እንዲያገኙ ያደርጋቸዋል። ይህንንም ተግባር ባለማቋረጥ በማለዳ ተነስቶ ይፈጽማል። ንስር አሞራ ከተፈለፈለ ጀምሮ 40 ዓመት ከኖረ በኋላ በሰውነት ክፍሉ ላይ የሚታየው ለውጥ የተነሳ የአፍ መንቁሩም፣ የእግር ጥፍሩና ላባው እንደ በፊቱ ሊያገለግሉት አይችሉም። የእግሩ ጥፍር ደካማ በመሆን አደኑን ወይንም ምግቡን አይዝለትም። ረጅምና ስል መንቁሩ ይታጠፍና ምግቡን አይዘነጥልለትም። ላባው በሰውነቱ ይለጠፍና ክብደት ስለሚፈጥር ያ እንደ ሚግ የሚምዘገዘገው አፍ ጉልበት ከርቶት እንደ ልቡ አይበርም። በዚህ ወቅት ንስር አሞራ
በሁለት ውሳኔዎች ላይ ይወድቃል። ዝም ብሎ በመቀመጥ ሞቱን መጠበቅ ወይንም 5 ወር የሚፈጅ ስቃይና መከራ ያለበት መስዋዕትነት በመክፈል ቀሪ 30 ዓመታትን እንደ ወጣት ንስር መኖር። 30 ተጨማሪ ዓመታትን ለመኖር ከወሰነም ከፍተኛ ተራራ ላይ በመውጣት ጎጆ ይቀልሳል። በተራራው ላይ ጎጆ ከቀለሰ በኋላ የመጀመሪያ ሥራው የአፉን መንቆር ካለት ላይ በመፋቅና በማጋጨት ነቅሎ መጣል ነው። ይህም ከፍተኛ ሕመምና ስቃይ አለው። ይሁን እንጂ አዲስ መንቁር ለማውጣት ይህንን ማድረግ የግድ ነው። ከዚያም አዲስ መንቁር ከወጣለት ወይንም ከበቀለለት በኋላ በአዲሱ መንቁሩ የእግሩን አሮጌ ጥፍር ነቅሎ ይጥለዋል። አዲሱ የእግር ጥፍር ከበቀለለት በኋላ ይህንን አዲስ ጥፍር አፉ እንደ መሳሪያ በመጠቀም በሰውነቱ የተጣበቀውን ጥቅጥቅ ያለውን ላባ ነቃቅሎ ጥሎ አዲስ ላባ እንዲበቅል ያደርጋል። ይህ ራስን የመለወጥ ሂደት 5 ወር ወይንም 150 ቀናቶች ውስጥ ከተጠናቀቀ በኋላ ንስሩ በ40 ዓመቱ ላይ ተጨማሪ 30 ዓመትን በጥረቱ ይጨምርና በድጋሚ በሰማይ ላይ መብረር ይጀምራል። ንስር በሚታመምበት ጊዜ ተዘርግቶ በደረቱ ይተኛና አይኑን ወደ ፀሐይ ቀና በማድረግ ፀሐይን በቀጥታ በአይኖቹ ይመለከታል። ፈውስንም ከፀሐይ ብርሃን ያገኛል። ንስር የተለየ አይን ስላለው ፀሐይን በቀጥታ አይቶ የአይን ብርሃኑን የማያጣ የተለየ ፍጥረት ነው። በእነዚህ እጅግ የተለዩ አስገራሚ ባህሪያቱ የተነሳ በንስር የተሰየሙ ድርጅቶች፣ የስፖርት ቡድኖችና ሌሎች ተቋማት የትየለሌ ናቸው። አርማቸውን ንስር ያደረጉ መንግስታትም ብዙ ናቸው።